ማሜ ሚውቱን አንሳው አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው ማሜ ሚውቱን አንሳው አልሐምዱሊላህ ሚውቱን አንሳው አልሐምዱሊላህ ማሜ ሚውቱን አንሳው አንሳላት አንተ አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ ሚውቱን አንሳው ወንድም ካሊድ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ እኔ ጌታ አንተ ምን ነበር ወረጃ ላልተረጋጋችሁ ካሜራውን ለአሚራ ስቶት ይታያል። እስኪ ሚውት አድርጉ። ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግቡ። አታስጨንቁ። እንሄዳለን እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። አንድ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄድ ያው ካሊድ ማናል መሐመድ ወይ አቡ አሚራ አይቀረጭ ራሱ ዝም በል ብሮ በቃ ሚውት አድርገህ ቁጭ በል አስወርድ በቃ ብያለሁ። በቃ እነሱ ሚሉንን መስማት አለብን። ሚውት አድርጋችሁ ቁጭ በል ሚሉንን መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅ። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዛትሴ ችግር የለውም። አሁን አውረድ
يلا يلا جو 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 أخي بقى علق أنا شيء سبي لك بنفسها عندنا اللي ترى تبغى بقرية عمي تبغى بقرية مو زميل ربش سوي ها كسوازي سلا ما بتبغى تربش لا سبي أنت ربش ولا አሳዩን እሺ አንተን ተረጋጋሽ ካሜራም እንዳይሆን ያው በቃ አትሂዱ ከዚህ በላይ አትሂድ እዛው ጋር ቁም እናንተን አትሂድ ክሎዝ አታድርገው እሺ ተስፍሽ ተረዳኝ አየህ በቃ አሁን ገባህ አይደለ እኔ ገብቶ ካሜራውን ያስኩት እኔ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል ከሩቅ ሆናችሁ ሃይላይት ተስፍሽ ነው እየተሳሳቡ ነው አንተ ዝም በል ሚልህን ብቻ ስማኝ ስለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው ይሄንን ነው የምንፈልገው ትንሽ እየጠጋ አድርጋው ለሰው እንዲያይ በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ የምትሉት? ዳትሴት በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሌድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ እኔ አዎ አሳዩን ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላ ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለእሷ የለፋ ወንድሞች ሰዎች ብዙ ነገር የከፈሉ ናቸው። እናመሰግናለን። እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊው የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪዝግልን ድረስ በኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ለአላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን፣ ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ፣ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያውታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ የምንል ሰዎች አይደለንም። ያችኛውም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይህንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው
እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ፣ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ።